እሺ ሰላም ጤና ይስጥልኝ እንዴናችሁ ሁሉ ሰላም ነው ወይ አዲስ ቪዲዮ ይዤ መጥቻለሁኝ የዛሬው ቪዲዮ በዋናነት በጣም የወደድኳቸውን 5 የጃፓንኛ ተረትና ምሳሌዎች ባስተዋወቃችሁ በያስቤ ነውኝ እንግዲህ ከሁሉ ማህበረሰብ ጀርባ ራሱን የቻለ አስተሳሰብ አለ እነኚህ ደግሞ የሚገለጹት እነኚህ አስተሳሰቦች ደግሞ የሚገለጹት አንዱ በተረትና ምሳሌዎች ነው ስለዚህ ምናልባት ጃፓን ዛሬ ለተደረሰችበት መሰረት ሆኖ ሊሆን ይችላል ብዬ ስላሰብኩኝ ነው እነኚህ ተረትና ምሳሌዎች ማየት የፈለኩት እንግዲህ ከኢንተርኔትም ሰርች ለማድረግ ሞክሬያለሁኝ በአካልም ደግሞ ጠይቄ የነገሩኝን ነው እዚህ ላይ እኔ ደግሞ ከዛ ውስጥ በጣም ደስ ያለኝ መረጃ ሼር ለማድረግ የሞከርኩት ተወዷቻላችሁ ብዬ አስባለሁ በጣም የተመቻችሁን ተረትና ምሳሌ ኮሜንት ላይ ጻፉት ወይ ደግሞ እንግዲህ ልትጠቀሙበትም ትችላላችሁ ማለት ነው ስለዚህ ወደ መጀመሪያው በጣም የወደድኩት የጃፓን ተረትና ምሳሌ እናልፋለን ምን ይላል ሳሩሞ ኪካራ ኦቺሮ ይላል ሳሩሞ ኪካራ ኦቺሮ ቀላል ነው ማለት ሳሩሞ ኪካራ ኦቺሮ ሳሩ ማለት ጦጣ ማለት ነው ኪ ዛፍ ነው ኦቺሮ መውደቅ ነው ጦጣም ከዛፍ ላይ ትወድቃለች ማለት ነው እንግዲህ በመሰረቱ ጦጣ ከዛፍ ላይ አትወድቅም ለምን ጦጣ ተፈጥሯ ዛፍ ላይ ነው ኤክስፐርት ነች ግን ልትሳሳትና ልትወድቅ ትችላለች ነው ስለዚህ አንተም ሰው ነህ ልትሳሳት ትችላለህ ስለዚህ ኖርማል ነው የሚል አይነት ሐሳብ ስለዚህ ለምን ተሳሳትኩኝ ለምን እንደዚህ ሆንኩኝ ብለን እንዳንጨናነቅ የሚል አይነት ሐሳብ ነው ወይ ደግሞ ከሰው ውስጥ ከብረት ዘገት እንደይባል አይነት የእኛ ሀገር ተረት እንደማለት ነው ስለዚህ የኛውን ተረት ስለወደድኩኝ ነው ሳሩሞ ኪካራ ኦቺሮ ሳሩሞ ኪካራ ኦቺሮ የሚለው ሁለተኛው ደግሞ በጣም የወደድኩት የጃፓን ተረትና ምሳሌ ሴንሪ ነው ሚቺሞ ኢፖካራ ይላል ሴንሪ ነው ሚቺሞ ኢፖካራ የ1000 ኪሎ ሜትር ጉዞ መነሻ አንድ እርምጃ ነው የሚል ነው ሐሳቡ እንግዲህ ሴን ማለት 1000 ነው ይሄ ሪ የሚለው 4 ሜትር አካባቢ የሚሸፍን የድሮ የጃፓኖች ርቀት መለኪያ ነው ሴንሪ ማለት 4000 ኪሎ ሜትር ነው 4000 ኪሎ ሜትር ግን በጣም ሩቅ ነው ይሄ ሆካይዶ የሚባል የሰሜን ጃፓን ክፍል አለ እስከ ኦኪናዋ የሚባል ደቡብ ክፍል አለ ከዛ እስከዛ ድረስ ያለው ነው እንግዲህ 4000 ኪሎ ሜትር ነው የሚለካው ግን እሱም ቢሆን የሚጀምረው በስንት ነው በአንድ እርምጃ ነው የሚጀምረው ነው ስለዚህ አንድ ነገር ለመጀመር ስታስብ ቢዝነስ ሊሆን ይችላል ትምህርት ሊሆን ይችላል ርቀቱን ሳይሆን መነሻው ነው ማለት ነው ስለዚህ ሴንሪ ነው ሚቺሞ ኢፖካራ ወደ ሶስተኛው በጣም ደስ ይብላልኝ ተረት አልፋለሁኝ ይሄኛው ኦልሞስት ብዙ መጽሐፎች ሁሉ ተጽፎበታል እዚህኛው ሐሳብ ላይ ማለት ነው በእንግሊዝኛም በጃፓንኛም በጣም ታዋቂ ነው ቀላልም ነው ለማለት ኢቺጎ ኢቺዬ ይላል ኢቺጎ ኢቺዬ ኢቺጎ ኢቺዬ በህይወት ዘመን አንዴ እንደማለት ወይ ደግሞ ለዋንስ ኢን ላይፍ ታይም ምንድነው ሐሳቡ እያንዳንዷን የምናደርጋትን ነገር ስራችንን ግንኙነታችንን ማንኛውንም ነገር በህይወት ዘመን አንዴ ልናገኘው እንደምንችል አድርገን ዋጋ እንስጠው ወይ ደግሞ እናጣጣመው ነው ብዙ ጊዜ እንግዲህ ራሳችንን ልብ የምንለው ከሆነ ነገ በኋላ ይሄን ሲጨርስ ምናም ብለን በኋላ ነው ኢንጆይ ማድረግን የምናስበው ለምሳሌ ተማሪ ከሆነ ስራ ሲይዝ ሊሆን ይችላል ሰራተኛ ከሆነ ደሞዝ ሲቀበል ይችላል ወይ ደግሞ ሳገባ ልጅ ሲወልድ ግን አሁንን ኢንጆይ ማድረግ ካልቻልክ በኋላ ኢንጆይ አታደርጉም ስለዚህ ኢቺጎ ኢቺ ማለት እያንዳንዷ ሞመንት በህይወት ዘመን አንዴ እንደምታገኛት አጋጣሚ አድርገህ በደንብ ኢንጆይ አድርጋት የሚል ነው ኢንተረስቲንግ የሆነ ኮንሰፕት ነው ኢቺጎ ኢቺ አሁን አራተኛውን ደግሞ ላሳያችሁ ኩ አሬባ ራኩ አሪ ኩ አሬባ ራኩ አሪ ኩ ማለት ስቃይ ማለት ነው ራኩ ማለት ደግሞ ደስታ ማለት ነው ኩ አሬባ ስቃይ ካለ ራኩ አሪ ደስታ አለ ማለት ይሄንኛው ተረስ እንግዲህ በደንብ ለመጠየቅ ሞክሬያለሁኝ ሁለት አይነት ትርጉም ነው ያለው የመጀመሪያው ትርጉም በእያንዳንዱ ደስታ ጀርባ ስቃይ አለ ነው ለምሳሌ ስፖርተኞችን ብንወስድ ለሊት ተነስቶ ፊዚካል ኤክሰርሳይዝ ማድረግ አለባቸው ትሬኒንግ የሆነ በጣም ታፍ የሆነ ትሬኒንግ መሰራት አለባቸው ከዛ ግን መጨረሻ ላይ ደስታ ይመጣል ማለት ነው ስለዚህ ሃርድሺፕ ውስጥ አልፈን ነው ማለት ደስታ ነው የምናገኘው ስለዚህ ዝም ብለን ተደስተን ራኩ ወይም ደግሞ ደስታ አይመጣም ራኩ ማለት ደስታ ማለት ነው በጃፓንኛ ስለዚህ ኩ አሬባ ራኩ አሪ ነው አንዱ ሁለተኛው ግን ሁሉ ጊዜ ደግሞ ደስታ የለም የሚልም ሐሳብ ለመግለጽ እንጠቀምበታለን ብሎኛል ኩ አሬባ ራኩ አሪ ማለት ሁሉ ጊዜ ፋሲካ የለም አይነት ሐሳብ ማለት ነው ስለዚህ ኖርማል ነው አንዳንድ ጊዜ በሃርድሺፕ ውስጥ አልፋለህ አንዳንድ ጊዜ ደግሞ ደስተኛ ትሆናለህ ስለዚህ ሁለት አይነት ትርጉም አለው ማለት ነው ስለዚህ ኩ አሬባ ራኩ አሪ ዛሬ በሃርድሺፕ ውስጥ ባልፍ ነገ ግን ኢንጆይ ላደርግ ነው የሚል ሐሳብ ነው ስለዚህ ምናልባት እንግዲህ ጃፓኖች በጣም ሃርድ ወርኪንግ ከሆኑ ሶሳይቲ ስማከል አንዱ እነሱ ናቸው እንግዲህ ይሄ እንደዚህ ታሳብም ሊሆን ይችላል ማለት ነው እንግዲህ ዋና ከኋላ ያለው የመጨረሻውና አምስተኛው በጣም ደስ ያለኝ ተረት ኢሺኖ ኡዌኒሞ ሳኔን ይላል እቺን በጣም መጀመሪያ አካባቢ ነው የተማርኳት እቺን ተረት ብዙ ጊዜ ለመጠቀም ሞክራለሁ
ኢሺ ነው ኡዌኒሞ ሳኔን ኢሺ ማለት ድንጋይ ማለት ነው ኡዌ ማለት ላይ ነው ድንጋይ ላይ ማለት ሳኔን ማለት 3 አመት ማለት ነው ኢሺ ነው ኡዌኒሞ ሳኔን ማለት ድንጋይም ቢሆን ቢያንስ 3 አመት ተቀመጥበት እንደማለት ነው ይሄንኛው ቢዝነስ ከመጀመር ጋር ከቢዝነስ ጋር ነው በብዛት የሚገናኘው ምንድነው ብዙ ጊዜ ቢዝነስ ስንጀምር ትርፉን ወይ ደግሞ ስኬቱን በአመቱ ወይ በስድስተኛው ወር ኤክስፔክት ልናደርግ እንችላለን ግን እንደዛ አይደለም ነው ሐሳቡ አንዳንድ ጊዜ ላይሳካ ይችላል ሊቆይ ይችላል ግን አልተሳካም ብለ አትቀይር ድንጋይ እንኳን ቢሆን አትሊስት 3 አመት ጠብቅ ታገስ ነው ጽና ነው ሐሳቡ ማለት ነው በጣም ወሳኝ እንትን ነው ለትርጉም ያለው ነገር ነው አይ ይሄ ነገር አይሆንም ብለ ቶሎ ብለ ዞር አትበል አንዳንድ ጊዜ በመታገስ ውስጥ በመታገኘው ኤክስፒሪየንስ ከመታገኛቸው ትምህርቶች ሊሆን ይችላሉ ቀስ ያለ ሊሳካ ይችላል አትቸኮል እንግዲህ ጃፓኖች በዚህ ይታወቃሉ ይሄ ነገሮችን ቀስ ብሎ አስቦ መጀመር ከዛ በኋላ ግን ቶሎ አለመቀየር በዚህ በጣም ይታወቃሉ ማለት ነው ስለዚህ ኢሺ ነው ኡዌኒሞ ሳኔን የሚላለ እነኛ አምስቱ በጣም የወደድኳቸው ተረቶች ናቸው እስቲ እናንተ በጣም የወደዳችሁትን ኮሜንት አርጉት እንደዚህ አይነት በጣም ማያቸውን ሲምፕል የሚመስሉ ግን ደግሞ ኢንተረስቲንግ የሆኑ ኮንሰፕት ያላቸው ሌሎች ነገሮችንም ሼር ለማድረግ ሞክራለሁ ቻናሉን ከወደዳችሁት ላይክ አድርጉት በሚቀጥለው እንገናኛለን ቴንክ ዩ አሪጋቶ see you next time